ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በቅድሚያ ለመስቀል በዓል እንኳን አደረሳችሁ እና ደግሞ ዛሬ ይዤላችሁ የመጣሁት ቪዲዮ ትንሽ ቢኒያምን ላዝገው ብዬ ነው እና አብራችሁን ብትከታተሉን ደስ ይለናል። እስከ መጨረሻው ድረስ ቪዲዮውን እዩት። ደወለ አቤት ባለፈው ዕለት የሆነ ሰዓት የሆነ የምንሻገርበት ውሃ ምናምን ነገር አለ አይደል? የሆነ እንደውም ጋብ ሲውልስ እንዲያላቅም እሱ ጋር ነን። እሺ ቶሎ ላበላፍት ነው። ቶሎ ባልልኝ የኔ ሸጋ ናፍቀኛል። ቶሎ በል ወዘነት የሚመስል ዛሬ ደግሞ ጭራ አለበት። ናቸው ቤተሰቦቹ ያው እንዴት ነው? ያው ደህና አይ ሸጋ እና ናፍቀኸኝ ነው የጠራሁት። ናፍቂስ እንደዚህ አትይኝ። ኋላ እንዲልሽ ያው ቁርጥ ይበልልኝ። ያው ቁርጥ ይበል ሲደውልልኝ ብሎሽ ነው። ወንድም አለም ደወለ። ሄሎ ወንድምዬ ተቀየረ። እንዴት ነህ? ደህና ነኝ። አውቀሽ ነው? እኔ ደህና ነኝ። በቃ እንዴት ነህ? ደህና ነኝ። እያወራሽ ነው? አውቀሽ ነው? እሺ እዚህ ጋር ምንድን ነው ያዘሽ? አደፍርስ ነው። አደፍርስ ጋር ነኝ። ቆይ ተደውል። ማን ያለ መስተዋት ደግሞ ይዘሽ መዞር መጣ። ጠጉሬን ልትሰራ እኮ ማሪቱ ጋር ሄጄ ነው። ሲጀምር እኮ እንዴ የሚያደርገው አይዞሽ። ደግሞ ማነው እንትና ማነው ሰው ወጋራ ወንድም አለም ደወለ። ላውድ አድርጊ ያለ ወይታንቺ ሙዳት ያጂ ደግሞ ካሜራ ምናምን አድርገሽ እንደዚህ ነው። በጎችን ላግድ እኮ ሄጄ ነው። አቀብቀብ ሄጄ ነው። አረግም ከመማ የሚባለው ወይ በጎችን ላግድ ሄጄ ነው። አቀብቀብ በቃ ከብቶቹ እየጠገቡ ነው። በቃ እሺ ይዣቸው እመጣለሁ። አንዷ ፍየል ጠፍታብኝ። ስማኝማ ከማን ጋር ሆነሽ ነው? ምን ያደርግልሃል? ከአደፍርስ ጋር ሆኜ ነው። እሜ መታለች። እሜ በቃ እሺ በራሱ ነው ጠርጌዋለሁ። እበቱን አውጥቻለሁ። እበቱንም ጠፍጥፌያለሁ። እበቱን ጠፍጥፌዋለሁ። እኔ በቃ ከዚህ በኋላ መሄዴ ነው። አደፍርስንም አግቢኝ እያለ ነው። አግብቼው እንደኩብቼ ልጅ ሆኜ
አላደኩም ብሎ ምን እድሌ ነው እኔ ታዲያ አሁን ገጠር እዚሁ አግኝ አሁንም በስጠፈጥፍልኝ እድሜ እኔ ከተማ ነው የምኖረው እኔ እድሜ ልኬን በስጠፈጥፍ አልኖርም አደፍርስማ አገባሻለሁ እዛ ከተማ ቤት እየቆረቆርኩ ነው ብሎኛል ከብቶችም እገዛልሻለሁ ብሎኛል ዶሮም እገዛልሻለሁ ዶሮ ገዝቻለሁ እገዛልሻለሁ በቃ እሺ ወንድም ማለት እኔን ቶሎ እመጣለሁ በለ ጭብጦ ነገር እንዳለው ሙያን ነው አልኩት ዛሬ እሺ እሺ ደግ በቃ በጀ መጣ አበይ ሲመጣ ላበይ ከብቶቹን አስወጥታ ነው በላት ላበይ በለው ላበይ ከብቶቹን በቃሽ እሺ ወንድም እና ማልኩ አገባሻለሁ ብለኸኝ ነበረ እና መቼ ነው ሽማግሌ የምልከው ማለት እዛት እኔ እኮ ነው ወንድሜን እንዳይከፋው ነው አይ እባክህ እና መቼ ነው የምታገባኝ ወንድሜ እኮ አደፍርስ ሊያገባኝ ነው ብዬዋለሁ ነግሬዋለሁ አደፍርስ ነው የሚያገባሽ አደፍርስ አንተ አይደለም ነገረኝ ቁርጡን ልወቀው አቅሙም የለኝም ይበልኝ ማን ነበር ወጋራ አቅሙም የለኝም እዚህ አቀራጥሽ ሂድ አረቦቹ መለሰልኝ አንቺ ምን ያያሉ ያጠጋግኝ ለዛ ምን ነው ዛሬ ሰው ሲቶኝ ማክ እና ምን ይሻላል በቃ እኔ ነው እኔ ውርሽን ታልቀየርኩኝ እንግዲህ ይሄን ቸግ እየደወሉኝ ነው እኔ መልሳቸው አብዚ ከረፋፍ ምን ይመስላል አንቺ ወርሽ እኔ ነው ዝም በል አንተ ደግሞ አውጋኛ እና ማልኩ እንዲያው እንዲያትኝ ወይምሩዳንቺ አትጃጃይ ጠብቀኝ ይዤ ልመጣ ጠብቀኝ ታረጉታው ለምንድን ነው ቆይ እንደዚህ ይሆነች ምን ይዤልህ እንደመጣሁ ልክ ምን ይዤልህ እንደመጣሁ ታይ አንቺ ደዛ ከተቀበለኝ እንደዛ ለሚሰጠው እኮ ነው በስርዓቱ ትባያች ማለት ነው ወጋለኝ በእናትህ እዚህ ጋር ሆነሽ ተንበርክከሽ ምናምን የምትቀበልሽ እንደዚህ ሴቶች መሰሉ መንበረከከው ወረገኝ እንደውም አንተ እንዴት ነው የሚሰጠው እናንተ ጋር እኛ ጋር በወግ በማድረግ ሽማግሌ ልኮ ሽማግሌ ሲልክ ራሱ አረዲ አበባው እንዳልኩና ባለኮ ሽማግሌ አበባው እንዳልኩ ሽማግሌ ሲልክ ራሱ ከሰርግ ዕለት ብቻ ነው ባል የሚያየኝ እንጂ ከሰርግ ቀን ውጭ የእናሱም አንገናኝም ጭራሽ አንተያይም። እንደዚህ እንደ ከተማ መሞላፈጥ እንደዚህ እንደው የከተማ ሰው ሙልፈጥ ፈጥ ሴቱም ወንድም አይለይ ወንዱ ሴቷ ወንዱም ሴቷ ፊት መልካስካስ መሽሞጥሞጥ ሽርሞጥሞጥ እንዴት እንደሚያስጠሉ ብታይ ወቅ ነው የሚሉት። እንደው አንዳንድ ከተማ እንደው ሄጄ ገበያ እንደወሰቸው እንደው ጥርሳቸውን ማግጠጥ እንደው በቴሌቪዥኑ ይሄ ምንድነው የሚባለው ቴሌቪዥን ነው ቴሌቪዥን እንደዚህ በትልቅ የነገር የሚያዩት በቴሌቪዥን ስናያቸው እንደው ወይ ስቅጥጥ ነው የሚለኝ ስቅጥጥ እንደው እኔ እንካተበለኝ ባይሆን እንዳይከፋ እንዳያገል እንካ እና ጅዘፍ ሸጨራሽ ረዛው እና ታታሽኮርኩመኝ እና ማልኩ ማለት ነው። እና መቼ ነው ታገባኝሽ? ንገረኝና ቁርጡን ንገረኝ። አለበለዚያም እንኳን አገባሽ ማንቺ ታገቢ ሽማግሌ ልኳል ደስ አለኝ
የረብቼ ፍቅረኛ አለኝ ብዬ መልሼው ነው እንጂ እሱ እንደዚህ በጓሮ ውሃ ለእዳ ሲሄድ እንትን እያለኝ ያየኛል። ብታይ እየተደበቀ ያየኛል። አሁን ማላረገሽም ሌላ ምን ያረገኛል? ምን ይታወቃል? አባቱ ተተከተለሽ ነው ምን የራሱ ጅሮ ቆይሽ ይብለዛ እየተደበቀ ያየኛል። እኔ ሰራቅ እያረገኝ ያየኛል። እኔ ደግሞ እኔ ታዲያ እኔ ፍቅረኛ ያንተ ፍቅረኛ ነኝ። ያንተ ፍቅረኛ ኮራ የኔ ፍቅረኛ አንድ እንጨት ሰብሬ ስመለስ እንደው አንተ ስለማፈር እኔ ፍቅረኛ አለኝ በጣም የማፈረው ፍቅረኛ አለኝ። እኔ አንተን አላገባህም ከተማ ነው መኖር የምፈልገው አልኩትና ሽማግሌዎችን ተመለሱ። ለሱም ነገርኩት። ይኸው ዛሬ ራሱ አንተ ጋር ስመጣ እንደዚህ ጅምት ብሎብኝ ስመጣ ዘንጠሽ እንደዚህ ብሎ እኔ ጋር እሷለሁ ብሎሽ ነው እዳሜ ለታ እኔ ጋር እሷለሁ ብሎሽ ነው እንደዚህ ሆነሽ የመጣሽ ምን ለካስተኛ እኔ ጋር እሷለሁ ብሎሽ ነው ወይ ትቆጣኛለች እንዴ? እኔ ትቆጣኛለች። እንጀራ እናቷ ሞታ አሁን በቅርብ ነበረ አርባ አልፏል። ይሄንን ምን እንጋር አንተ ጋር ለመምጣት ብዬ ይሄንን አበባለሁ እንዴት አባቱ እንደሚያምር እናንተ ብዬ ነው ይሄን የገዛው። የለብሽ የመጣው ጥፍር ቀለምም ተቀብቻለሁ። ጥፍር ቀለም ጥፍር ቀለም ተቀብቻለሁ። ገበያ ገዝቼ መዋዣ ራሱ አንተ ጋር ለመምጣት ብዬ ነው መዋዣ የገዛሁት። እና ሚዲያም ተገዝቻለሁ፣ ሁሉም ገዝቻለሁ፣ ስልክም ገዝቻለሁ እና ደግሞ ማስተዋትም ገዝቻለሁ። ወይ አቤት ውበት ወንጆ ኮረ አቤት እመት አቤት እመት እንዴት እንደምታውቂ ደስ አለኝ። እንዴት አይወደው ታዲያ ነፍት አበባውን ተሰጠሽ ለኔ እኮ ይበቃሽ ነበር። ጠጉሊያንም እንትን ብያለሁ። አሳይቆይ ጠጉሊያን ኧረ ተይ ወይ ተኮሻ ቤት ሄጄ እንደው ዛንቱ ውስጥ አስገብታ የሆነ ምንድነው እንደዚህ ብሎ ነገር ሆነ ወደ ላይ የሆነ እንትን ነገር ነው ይሄ ሆነ እንትን ማሰሮ ነገር ነው የሚመስለው። ማሰሮ ነገር ውስጥ እንደዚህ በሆነ ነገር ጥቅልል አድርገኝ ማሰሮ ነገር ውስጥ ከተት አደረገች አስገባች። ከዛ የሆነ ነገር ውግት አደረገችብኝ ጭንቅላቴ ላይ ውግት ዳንቴል አደረገችብኝ ዳንቴል እና ጆሮዬ ላይ ጠቀጠቅ አደረገችብኝ። የሚያደርገው መአስ ብጤ ነው። በመአስ ብጤ ላክ ስታደርገው አቤት ደስታው ሲወኮ ወይ በተሰው ነው ከዚህ ፋሽን ራስ ጠጉሬም ቆለጠ ስጋ ፋሽን ነው ብላ አደረገችልኝ። ይኸውልህ እንደሚያምር ብታይ እንዳያወላክፈኝ ያወላክፈሽ እንዲህ ሲያወላክፈኝ ነበር። እናም አልኩ ልንገርህ፣ ስለዚህ ይሄንን አበባ ተቀበልከኝ ማለት ወደኸኛል ማለት ነው። አሁን ቆይ የሚያሳምጥ ጠጉሬ ቆይ አንቺ ልሽፉ ነው ያልቅብኛል። ሰማኝ እናኩ ማለት ነው። አበባይቱን ተቀበልከኝ ማለት እኮ እሺ በቃ ወደኸኛል ማለት ነው። እና አሁን ቶሎ ብለህ ሽማግሌታን ወይ ሽማግሌዎቹን እንዳካርገ ከዛ ልጃችንን ልጅህን ለልጃችን ይበሉ ወገጋ ነው ከተማ ይዘህ በመኪናው ይዘህ ወፍን ይስተርክ ደሳለሽ ይሽ ነው ምን ወጭ በጠፍተህ ምናምን ብትለኝ እኔ አልሰማህም። የለምር ፋራኒ እኔ መሄድ የምፈልገው እዚህ ይሄ ጠጉል ወፍ የሚያረገው ይሄ ጋር ሄዳለሁ። ጠጉል እንደዚህ ወፍ የሚያረጉበት ጋር ሄዳለሁ። እና ደግሞ ጥፍር ቀለም መሸጫ ቤት ሄዳለሁ። እና ደግሞ አረጋሽኝኮ ማፈቅሩ ልጅ ሳምሽኝ ጉዴ ወይ ጉዴ በቃ ወንድም ጋሻ የተኛል ይሄኝ ገብርኤል እንደዛ እንደማው መልሻለሁ። አንድ ሰው ብትናገር አትቀደድ። አንድ ሰው እንዳትቀደድ ሳመቺ ብለህ አንድ ሰው እንዳትቀደድሽ እንዳትቀደድ ደግሞ በቃሽ። ትገለኛለህ። እሺ እንዳትናገር በቃ አረናገር በቃ ወይኔ መቋጠሬን አምጣ በቃ ታዲያ እንደዚህ የዛሬው እንደዚህ ሻይሽት እንድታታት
አሁን ቀይሪ ሁሉንም ነገር ቀይሪ። ደስ አልኩኝ እንደዚህ ስታረግኝ ደስ አልኩኝ። እሺ ለማንኛውም አዳርሽ ነው ማለት ይሄንን ቋንቋ የተለማመድሽው ሻይ ሽቱን ስጠኝ በቃቸው።